ሰላም ጤና ይስጥልኝ ክቡራን ተመልካቾች ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ መቆየው ክፍሌ አለሙ ነኝ። ዘላቂ ልማትን ለማረጋገጥ በየደረጃው ያሉ አካላት የተቀናጀ ተግባር ተኮር እቅድ አፈጻጸምን ማከናወን እንዳለባቸው የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊው አቶ ደመላሽ ንጉሴ ገለጹ። ምክትል አስተዳዳሪው ይህንን ያሉት የካፋ ዞን ፕላንና ልማት መምሪያ የግማሽ በጀት ዓመት የተግባር አፈጻጸም ግምገማ በተካሄደበት ወቅት ነው። በመድረኩ የየመምሪያዎቹ የተግባር አፈጻጸም ሪፖርት ቀርቦ ውይይት ተካሂዶበታል። ፍጹም ተሾመ የመምሪያው ኃላፊ አቶ አስማማው አደመ በ6 ወር የስራ አፈጻጸም ግምገማ መድረክ ላይ ተገኝተው ባደረጉት ንግግር የሴክተር መስሪያ ቤቶችን የተግባር አፈጻጸም ክትትል ማድረግ፣ የካፒታል ፕሮጀክቶችንና የሶሾ ኢኮኖሚ መረጃን በማጥናትና በማደራጀት ለበጀት ድልድል አካል ማመቻቸትና ሌሎች ተግባራት በመምሪያው እየተከናወኑ መሆናቸውን አስረድተዋል። በሀገር አቀፍ ደረጃ የተጀመረው አንድ እቅድ አንድ ሪፖርት አካል የሆነውን አሰራር ስርዓት በመዘርጋት ውጤት መመልከት መቻሉንም ተናግረዋል። በአዋጅ ከተሰጠው ተግባር አንጻር ዋና ስራዎች አሉት። እንደዚህም አንደኛው እንደ ሀገር የተያዘውን የአንድ እቅድ የአንድ ሪፖርት የስራ አፕሮችን ተግባራዊ ማድረግ ነው። ይሄ ደግሞ የመምሪያዎች ሴክተሮች አጠቃላይ ግብ ተሰጥቷቸዋል። ግብ አላቸው። በግብ የተቋሙን ወይም የሴክተሩን ግብ መሰረት በማድረግ በዚህ 6 ወር ምን ታቅዶ ምን ተሰራ የሚለውን ማየት አለብን ብለን ነው የጀመርነው። በተለይ የካፒታል ፕሮጀክት ከእቅድ ጀምሮ አፈጻጸሙን በመከታተል ትግበራውን አፈጻጸሙን በመከታተል በመደገፍ በመገምገም ግብረ መልስ የመስጠት ስራ፣ እንደዛውም ደግሞ አስፈላጊ ውሳኔ የሚጠይቅ ነገር ሲኖር የውሳኔ ሀሳብ ለውሳኔ ሰጪ አካል የማቅረብ ስራም የዚሁ ሴክተር ስራ አካል ነው። እንዲሁ ደግሞ የሶሾ ኢኮኖሚክ መረጃ በተለይ የበጀት ቀመር ድርሻ ለማግኘት የሚወስኑ ክሪቲካል የሆኑ የሶሾ ኢኮኖሚክ መረጃዎችን ከሚያመነጩ መስሪያ ቤቶች በመሰብሰብ በመተንተን ለሚመለከተው ክፍል የማድረስ ስራ እንደዚሁ የስነ ህዝብ ምክር ቤት ማቋቋም በቀጣይ የሚከናወን ተግባር የእቅዱ አካል መሆኑንም አቶ አስማማው አደመ በተለይም ለካፋ ቴሌቪዥን ገልጿል። ሌላ ደግሞ የስነ ህዝብ ስራም እንደዚሁ ይሰራል። የስነ ህዝብ ስራ ሲሰራ የህዝብ ብዛት አሁን የጨመረ የሚመጣው የህዝብ ብዛት ከኢኮኖሚ እድገት ጋር የተጣጣመ ከተፈጥሮ ሀብት አጠቃቀም ጋር እየተጣጣመ እንዲሄድ ይሄ ደግሞ በየደረጃው የስነ ህዝብ ምክር ቤት እንዲቋቋም የተቀመጠ ስራ አቅጣጫ አለ። ይሄንን ከዞን ጀምሮ እስከ ታች ከተማ አስተዳደርና የወረዳዎች አካባቢ ምክር ቤት ተቋቁሞ እየሰራ ይሄዳል። በመድረኩ ተገኝተው መልእክት ያስተላለፉት የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴም የህዝቡን ዘላቂ ልማትን ለማረጋገጥ በየደረጃው ያሉ አካላት የተቀናጀ ተግባር ተኮር እቅድ አፈጻጸም ማከናወን እንደሚገባም ገልጸዋል። ምርትና ምርታማነትን ይበልጥ ለማረጋገጥና የመልማት አቅምን ለማሳደግ እንዲሁም የገቢ አቅም እንዲጎለብትና የህብረተሰቡን ፍላጎት ማሟላት በሚቻልበት ሂደት ላይም በጋራ መምከርና መረባረብ እንደሚያስፈልግም አቶ ደመላሽ አሳስበዋል። በዕለቱም የየመምሪያዎች የእቅድ አፈጻጸም ሪፖርት ቀርቦ ውይይትም ተደርጎበታል። ተሳታፊዎች በበኩላቸው ከተከናወኑ ተግባራት መካከል የህብረተሰቡ ተጠቃሚነት ለማስጠበቅ ትኩረት ሰጥተው እየሰሩ መሆናቸውን አስረድተዋል። ሴክተሩ በባለሀብቱና በተጠቃሚ ማህበረሰብ መካከል አመቻች ወይም ሚዛኑን የሚያስጠብቅ እንደመሆኑ በየጊዜው የሚወጡ የተሽከርካሪ መለዋወጫ እቃዎች የዋጋ ጉዳይና ሌሎች ወቅታዊ የነዳጅ ዋጋዎችን መነሻ በማድረግ ታሪፍ ያዘጋጃል፣ ከክልል በሚወርደው መነሻ ማለት ነው። ስለዚህ አንድን ነገር ተግባራዊነቱን ወይም ህጋዊነቱን ለማስቀጠል ማዕከላዊነት ማስጠበቅ ግድ ይላል። ለምንድን ነው? የወቅቱን ሁኔታ ኢሚዲየትሊ ነገሮች በስርዓትና በአሰራር እንዲመሩ ሲደረግ ከዛ በኋላ በቁጥጥር ሂደቱ ላይ የሚፈጠሩ የህግ ኢፍትሐዊ ነገሮችን ለማስቆም እርምጃ ለመውሰድ አያዳግትም። ያ ማለት ምንድን ነው? ለምሳሌ መንግስት ከላይ ጀምሮ ያወረደውን ታሪፍ በትክክል መሬት ላይ ማውረድ ከቻልክ ከዛ በኋላ ያለውን ከታሪፍ በላይ ማስከፈል ትርፍ የማስጫን ነገር ላይ በተቀመጠው አሰራር ስርዓት መሰረት ህግ የማስከበር ስራ ላይ ይገባል ማለት ነው። ለምሳሌ በዚህ በግማሽ ዓመት ላይ የሄድንባቸው ርቀቶች አሉ። 2 ጊዜ ታሪፍ ተሰርቷል። ታሪፍ ሲሰራ ምንድን ነው? የወቅቱን ዋጋ ባገናዘበ መንገድ ባለሀብቱም ትክክለኛውን ክፍያ ያስከፈለ አገልግሎት እንዲሰጥ ነው። ተጠቃሚውም ደግሞ ከተቀመጠው በላይ እንዳይከፍልና ሁለቱም ያለው ነገር የአገልግሎት መስጠትና አገልግሎት መቀበል መካከል ያለው ነገር ሌላ ሶስተኛ አይነት ድምጽ እንዳያሰማ ወይም ሌላ ኢፍትሐዊ ነገሮችን እንዳያሳይ ከማድረግ አንጻር ሴክተሩ ይሄን ሁሉ ርቀት ሄዷል። በዚህ መሀል ምንድነው ከታሪፍ በላይ ማስከፈል ነገር ትርፍ የማስጫን ነገር ላይ ደግሞ ተገቢ የሆነ ክትትል እየተደረገ ነው ያለው። ያው አብዛኛው ማህበረሰባችን እንደሚያውቀው እኛ የሴክተራችን መንገድ ደህንነት ባለሙያዎች ሁሌም ውጪ ናቸው። ጠዋት ከ12 ሰዓት ጀምሮ እስከ ማታ በሳምንት 7ቱን ቀን
ሙሉ ማለት ነው። ምንም እረፍት የሚባል ነገር የለም። ካላንደር የዘጋበት ቀን የሚባል ነገር የለም። ያው የሴክተሩ ባህሪ እንደመሆኑ ማለት ነው። ስለዚህ በዚህ ሂደት የተቀናጀ ስራ እየተሰራ ነው ያለው። በዚህ መሀል ምንድነው ችግሩ? የኛ ህዝብ ከታሪፍ በላይ ከከፈለ በኋላ ያንን መረጃ ለመንገድ ደህንነት ተቆጣጣሪዎች የመስጠት ጋፕ አለ። በራሱ ገንዘብ ላይ ራሱን የመሸወድ ነገር አለ። ስንት ከፈልክ ሲባል ታሪፉን ይጠይቅና በታሪፉ መሰረት ቁጥሩን ይናገራል። ይሄ መሆኑ ደግሞ ለህግ አስከባሪዎች በጣም ተግዳሮት እየሆነ ያለበት አንድ ዘርፍ ይሄ ስለሆነ የኛ ህዝብ የከፈለውን ነገር ምክንያቱም ሲከፍል የራሱን ገንዘብ ነው የከፈለው የሚከፍልበት ደግሞ በተቀመጠው ታሪፍ ነው መሆን ያለበትና የአደጋ ስጋት ስራ አመራር ስራ ሂደት ራሱን ችሎ በተለይ ከሁሉም በላይ ሊቀድም የሚገባው በሰዎች ላይ የሚደርሰውን አደጋ በቅድሚያ በመረጃ በተደገፈ ህዝባችን ወደ የት እንዳለ ቀጣይ ምን መሆን እንዳለበት በመረጃ የተደገፈ የመስራት ስራው ነው የተሰራ የነበረውና ከዚህ አንፃር ከዚህ ቀደም የተፈናቀሉ በደቻ ወረዳ ሞዲዮ አካባቢ ጨና አካባቢ እና እዚህ ከተማ 03 ቀበሌ ላይ ከነበሩበት ከቤታቸው ተፈናቅሎ ለነበሩት በፍጥነት በመድረስ መምሪያው ከሚመለከታቸው ባለድርሻ አካላት ጋር በመድረስ የተለያዩ ድጋፎችን አድርጓል። የተለያዩ አልባሳት፣ ምግብ። ስለዚህ እነዚህ ነገሮች ጊዜያዊ የሆኑ የማቅረብ ስራውን ሰርቶ ለመታደግ ችሏል። ከዚህ ውጪ በተለይ ሞዲዮ አካባቢ ክልሉ ያቀረበው እኛም በመከታተል ክልሉ ድጋፍ የሰጠው ቆርቆሮ እዛው በቦታ እንዲደርስ በማድረግ ቤት እንዲሰራ በማድረግ ራሳቸው ከነበሩበት ቦታ ሌላ ቦታ ምቹ የሆነ ቦታ ተመርጦ እዛ እንዲቀመጡ የማድረግ ስራ ተሰርቷል። ቅርብ ጊዜ እዚህ ከተማ ውስጥ የተፈናቀሉ ወደ 40 የሚሆኑ ሰዎች 1.5 ከጋራ አካውንት ወጪ ሆኖ 1.5 ሚሊዮን ብር በላይ ወጪ ሆኖ ቆርቆሮ ተገዝቶ ተሰጥቷቸው ራሳቸውን ህይወት እንዲመሩ ከማድረግ አንጻር እነዚህ ሰፊ ስራዎች ተሰርተዋል። በቀጣይም የተሻለ ግንዛቤ በመያዝ ውጤታማ ተግባር ለመፈጸም መዘጋጀታቸውን ባለሙያዎቹ ለጣቢያችን አስረድተዋል። በመምሪያ ደረጃ የሚስተዋሉ የተግባር አፈጻጸም ሂደቶች በተሻለ አኳኋን በመፈጸም የህዝቡን የመልካም አስተዳደር ችግር ማቃለል እንደሚገባም በማጠቃለያውም ተመላክቷል። የበጋ መስኖ ስንዴ እርሻ ለአርሶ አደሮች የገቢ ምንጭ እየሆነ መምጣቱን በዴቻ ወረዳ የዮካ ቀበሌ አርሶ አደሮች ተናገሩ። ከቀበሌው አርሶ አደሮች መካከል አቶ ኬቶ ወልደ ሚካኤልና አቶ ታምሩ በብልጽግና ፓርቲ መሪነት የተጀመረውን የበጋ ስንዴ ኢኒሼቲቭ ለአርሶ አደሮች የገቢ ምንጭ እየሆነ መምጣቱ ተግባራዊም በማድረግ ላይ እንደሚገኙ ገልጸዋል። በዴቻ ወረዳ የበጋ መስኖ ስንዴ ሽፋን ወደ 332 ሄክታር መድረሱን ከወረዳው ግብርና አካባቢና ህብረት ስራ ጽሕፈት ቤት የተገኘው መረጃ ያመላክታል። የጽሕፈት ቤቱ ኃላፊና የወረዳው ምክትል አስተዳዳሪ አቶ ወንድሙ ወልዴ እንዳሉት በ2018 ዓ.ም የበጋ ወቅት የመስኖ ልማት ስራዎች አስፈላጊው ዝግጅት በማድረግ ወደ ስራ መገባቱንና በዚህም ለውጦች እየታዩ መሆኑን ተናግረዋል። ዘገባው የባልደረባችን በላቸው በላይ ነው። በበጋ ስንዴ እርሻ ያው ከተለመደው ከአምናም ካቻምናም እየተሻሻለ ነው እየመጣ ያለው በወረዳችን። ከዚህም በፊት ከነበረው ካልተለመደው ወደ ተለመደው መደበኛ እርሻ የመሆን መነሻ አለው። ከዚህ ጋር ያይዘን በተያዘው አመት 334 ሄክታር ስንዴ በጋ መስኖ ስንዴ እናለማለን ብለን አቅደን እስካሁን ባለው በእርጥበትና በውሃ አማራጭ ሁለቱም በመጠቀም እስካሁን ባለው 332.75 ሄክታር አጠቃላይ ከእቅዳችን ከ90% በላይ ለመፈጸም ደርሰናል። ስለዚህ ይህን ስናይ ደግሞ የዘንድሮን የሚለየው ከዚህም በፊት እንግዲህ የውሃ አማራጭ ወዳለበት ቦታ ነው የሚሰራውና ቀድሞ ከተጀመረ አካባቢያችን እርጥበትን በመጠቀም ጥቅምት አካባቢ የሚዘንበው እስከ ዳር ያለውን ዝናብ ክልሉ ባስቀመጠው አቅጣጫ መጠቀም እንደምንችል ለመስራት እንደምንችል እንደተቀመጠው ቀጥታ ክልል ላይ በተደረገው ንቅናቄ ወዲያውኑ ወደ ወረዳ በማውረድ 117.5 ሄክታር በላይ የእርጥበትን በመጠቀም ቀሪውን ደግሞ የውሃ አማራጭ በመጠቀም
ጥቅምት አካባቢ ወደ እርሻ ገብቶ እስከ ጥቅምት 30 ባለው እኛ ዝርተን እንጨርሳለን የሚል መስማማት ከባለድርሻ አካላት ጋር በተደረገው ንቅናቄ ወረዳው መንግስት በሰጠው ትኩረት ዘርተን አሁን ስንዴያችን ያለው ሁኔታ ጥሩ የእድገት የቡቃያ ደረጃ ላይ ይገኛል። ሰባተኛው ሀገራዊ ምርጫ ሰላማዊ እንዲሆን የወጣቶች ክንፍ አመራሮችና አባላት ተልዕኳቸውን ሊወጡ እንደሚገባ ብልጽግና ፓርቲ አሳሰበ። የብልጽግና ፓርቲ ወጣቶች ክንፍ ዋናው ጽሕፈት ቤት የ2018 ዓ.ም የ6 ወራት አፈጻጸም ግምገማውን እያካሄደ ነው። የኢትዮጵያ ዜና አገልግሎት ዘገባን አማኑኤል ክንፈ ያቀርበዋል። በመድረኩ ላይ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽሕፈት ቤት ኃላፊ አቶ አደም ፋራ፣ የብልጽግና ፓርቲ ዲሞክራሲ ባህል ግንባታ ዘርፍ ኃላፊ ሚኒስትር አቶ መለስ አለሙ፣ የብልጽግና ፓርቲ ህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴኤታና ወጣቶች ክንፍ ምክትል ፕሬዝዳንት ወጣት ፈዲላ ቢያ፣ የብልጽግና ፓርቲ ወጣቶች ክንፍ ምክትል ፕሬዝዳንትና የጽሕፈት ቤቱ ኃላፊና የክንፉ የሁሉም ቅርንጫፍ ጽሕፈት ቤት ኃላፊዎች ተገኝተዋል። በአፈጻጸም ግምገማ ላይ ተገኝተው ለወጣቶች ክንፍ አመራሮች መልእክት ያስተላለፉት የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽሕፈት ቤት ኃላፊ አቶ አደም ፋራ ሰባተኛው ሀገራዊ ምርጫ ሰላማዊ እንዲሆን የብልጽግና ፓርቲ ወጣቶች ክንፍ አመራሮችና አባላት ተልዕኳቸው የላቀ በመሆኑ ይህንኑ በአግባቡ ሊወጡ ይገባልም ብለዋል። በዚህ ምርጫው ሰላማዊ፣ ፍትሐዊ፣ ዲሞክራሲያዊና አሳታፊ እንዲሆን ሰላምን በማስጠበቅ ወጣቱ የምርጫ ካርድ እንዲወስድ በድምጽ መስጫ ቀን ወጣቱ ድምጽ እንዲሰጥ በቁርጠኝነት መስራት ይጠበቃልም ብለዋል። የብልጽግና ፓርቲ ወጣቶች ክንፍ አደረጃጀት የፓርቲው ትልቅ ተልዕኮ ያለው በብሔራዊነት ትርክት የታነጸ ትውልድ ለመገንባትና የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ ትልቅ ራዕይ ያለው ስትራቴጂካዊ ኃይል መሆኑንም ገልጸዋል። የወጣቶች ክንፍ ፓርቲው በሁሉም መስክ ባሳካ ውጤታማ አፈጻጸም ውስጥ የላቀ ሚና እንደነበረው ያነሱት አቶ አደም ፋራ በቀጣይም የተጣለባቸውን ኃላፊነት መሰረት በማድረግ መትጋት እንደሚጠበቅም ተናግረዋል። የወጣቶች ክንፍ ፓርቲው በሁሉም መስክ ባሳካ ውጤታማ አፈጻጸም ውስጥ የላቀ ሚና እንደነበረው ያነሱት አቶ አደም ፋራ በቀጣይም የተጣለባቸውን ኃላፊነት መሰረት በማድረግ መትጋት እንደሚጠበቅም ተናግሯል። ከወጣቶች ክንፍ የሚጠበቁ ዋና ዋና ተልዕኮችን ያብራሩት የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ የብልጽግናን ራዕይ፣ የኢትዮጵያን ህልም፣ የመደመር እሳቤና የብሔራዊነት ትርክት ማስረጽ ከወጣቶች ክንፍ ተልዕኮች አንዱ ነው ብለዋል። የወጣቶች ክንፍ አባላት ዘመኑን በዋጀ መልኩ በእውቀትና በተግባር ራሳቸውን እንዲያበቁ ማድረግ፣ በተለይም የወጣት ክንፍ አባላት በተግባር አርአያ እንዲሆኑ ማስቻል፣ ሌላውም ወጣት በማነቃቃት በማብቃትና በማስተሳሰር ሁለንተናዊ ተሳትፎ እንዲረጋገጥ ማድረግ የብልጽግና ፓርቲ ወጣቶች ክንፍ ዋነኛ ተልዕኮች እንደሆኑም አሳስቧል። ብልጽግና ፓርቲ ምርጫው ሰላማዊ፣ ነጻ፣ ገለልተኛ፣ ዲሞክራሲያዊና በህዝብ ዘንድ ተአማኒነት ያለው እንዲሆን የያዘውን ግብ ለማሳካት እንዲያስችል የወጣቶች ክንፍ በአደረጃጀት በቁርጠኝነት በስነ ምግባርና በሀሳብ የበላይነት መስራት ይጠበቅባቸዋልም ብለዋል። በ2018 የበጀት ዓመት በ4.6 ሚሊዮን ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ለማከናወን ዝግጅት መጠናቀቁን የግብርና ሚኒስቴር ገለጸ። ተጨማሪ ያለን በሚኒስቴሩ የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ፋኑሴ መኮንን እንዳሉት ስራው የአፈር ለምነትን ለማሻሻል ከፍተኛ ጠቀሜታ አለው። የአፈርና ውሃ ጥበቃ ስራ የአካባቢ ስነ ምህዳርን ከመጠበቅ ባለፈ የተጎዱና የተራቆቱ መሬቶች እንዲያገግሙ ከፍተኛ አስተዋጽኦ እንደሚያበረክት አስረድተዋል። ባለፉት ዓመታት በሁሉም የኢትዮጵያ አካባቢዎች በተከናወነ የተቀናጀ ተፋሰስ ልማት ስራ ከ33.6 ሚሊዮን ሄክታር በላይ መሬት እንዲያገግም ማድረግ ተችሏል ነው ያሉት። ዘንድሮ 4.6 ሚሊዮን ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ለማከናወን አስፈላጊው ዝግጅት መጠናቀቁን አቶ ፋኖሴ ለፋና ዲጂታል ተናግረዋል። እዚህም በሀገር ደረጃ በአማካይ ከ14 ሚሊዮን ህዝብ በላይ እየተሳተፈ በገንዘብ ሲተመን ደግሞ ከ18 ቢሊዮን ብር በላይ የሚገመት የነጻ ጉልበቱን አውጥቶ የሚሰራበት ነው ማለት ነው። ይህም እንግዲህ የዝግጅት ምዕራፎቹ ተጠናቀው ወደ ተግባራ ምዕራፍ እየተገባ ያለንበት ወቅት ላይ ነው የምንገኘው። ከዚህ ባለፈም በሁሉም ክልሎች የአፈርና ውሃ ጥበቃ ስራ የሚከናወንባቸው ከ22000 በላይ ተፋሰሶች መለየታቸውን ነው የገለጹት። ለተፋሰስ ልማት ስራ የሚውሉ የቁፋሮና ሌሎች መሳሪያዎች መዘጋጀታቸውን ጠቁመው ለግብርና ባለሙያዎችና ቀያሾች በቂ ስልጠና መሰጠቱን አመልክተዋል። ዝግጅት ምዕራፋችንን እናጠናቀናል። የአሰልጣኞች ስልጠና፣ የእርሻ መሳሪያዎች ዝግጅት፣ የእርሻ መሳሪያ ጥምርታዎችን የሰራንበትና የአሰልጣኞች ስልጠና የተሰራበት ነው። በቀጣይ ደግሞ የምናደርገው እንግዲህ የስነ አካላዊ የአፈርና ውሃ ጥበቃ ስራዎችን በተግባር የመከወኑ ስራ እየተጀመረ ያለበት ነው። በዚህ ጊዜ እንግዲህ ባለፈው ዓመት የተሰሩትን አዲስ ከምንሰራ
ከመጨመራቸው በተጨማሪ ባለፉት ዓመታት የተሰሩትንም የማደስ ስራ ባለፉት ዓመታት የተተከሉ ችግኞችን የመንከባከብ ስራ ለቀጣይ ተከላ የሚሆን ቦታ የመለየትና ለዛ ጉድጓድ የማዘጋጀት ስራዎችና የመሳሰሉ ስራዎች እንግዲህ በቀጣይ የሚሰሩት ነው። ህብረተሰባችንም እንግዲህ በዚህ ላይ ንቁ ተሳትፎ እንደሚያደርግ ተስፋ አደርጋለሁ። አቶ ፋኖሴ በቀጣዮቹ ቀናት በሚጀመረው የአፈርና ውሃ ጥበቃ ስራ ንቅናቄ ህዝቡ በንቃት እንዲሳተፍ ጥሪ አቅርበዋል። ኢትዮጵያ የቡና መገኛና ከአፍሪካ ቀዳሚዋ አምራች ሀገር ስትሆን ቡናን እሴት ጨምሮ ወደ ውጭ በመላክ የተጀመረው ጥረት ከዘርፉ የሚገኘውን ገቢ ወደ ላቀ ደረጃ የሚያሸጋግር ነው። ባለፈው በጀት ዓመት ኢትዮጵያ 470 ሺህ ቶን ቡና ወደ ውጭ በመላክ 2.6 ቢሊዮን ዶላር ገቢ አግኝታለች። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ ለኢዜአ እንደገለጹት ባለፉት ጥቂት ዓመታት ለዘርፉ ልዩ ትኩረት በመስጠት የ15 ዓመት የቡና ስትራቴጂ ፍኖተ ካርታ ተቀርጾ ወደ ስራ ተገብቷል። በዚህም በዘርፉ የነበሩ መዋቅራዊ ችግሮችን በመለየት በምርትና ምርታማነት እንዲሁም በገበያ አድማስ ማስፋት ላይ ውጤታማ ስራዎች መከናወናቸውን ተናግረዋል። ምርታማነታቸው ዝቅተኛ የነበሩ ያረጁ የቡና ተክሎችን በመጎንደል የማሳ ላይ ምርታማነትን የማሳደግ ስራ መከናወኑንም ገልጸዋል። በሀገር አቀፉ የአረንጓዴ አሻራ መርሃ ግብር ታግዞ አዳዲስ የቡና ተክሎች በስፋት መተከላቸውንም ዶክተር ደበላ ጠቁመዋል። በዓለም አቀፍ ተወዳዳሪ ለመሆን የምርት መጠን ብቻ ሳይሆን ጥራት ወሳኝ መሆኑን ዋና ዳይሬክተሩ ጠቅሰው ቡናው በከፍተኛ ጥራት እንዲመረት ጥብቅ ክትትል እየተደረገ መሆኑንም ገልጸዋል። ኢትዮጵያ በኮሪደር ልማትና በአረንጓዴ አሻራ መርሃ ግብር ለዓለም ተምሳሌት የሚሆን የላቀ ውጤት እያስመዘገበች ነው ሲሉ በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገለጹ። ዘገባው የኢትዮጵያ ዜና አገልግሎት ነው። ተጨማሪ አለን። በኢትዮጵያ ከተሞችን ለነዋሪዎችና ለኢንቨስትመንት ምቹ የሚያደርጉ የኮሪደር ልማትን ጨምሮ በርካታ የመሰረተ ልማት ማስፋፋያ ስራዎች እየተከናወኑ ይገኛሉ። በኮሪደር ልማት ከተሞችን ውብና ለኑሮ ምቹ ከማድረግ በተጨማሪ በአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን መቋቋምና አረንጓዴ ኢኮኖሚን መገንባት የሚያስችሉ ውጤታማ ስራዎችም ተከናውነዋል። በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ከኢዜአ ጋር ባደረጉት ቆይታ እንዳሉት እየተከናወነ ያለው የኮሪደር ልማት ስራ የጠንካራ እቅድና አፈጻጸም እንዲሁም የላቀ የአመራር ብቃት ማሳያ ነው ብለዋል። በተለይም በአዲስ አበባ እየተከናወነ ያለው የኮሪደር ልማት ከተማዋን ውብና ማራኪ ገጽታ ያላበሰ ነው ብለዋል። ይህም በኢትዮጵያ ለመኖርና ሀብት ማፍራት ለሚሹ የውጭ ዜጎች ምቹ መደላድል መፍጠሩን ተናግረዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረውና ለተከታታይ ዓመታት በተተገበረው የአረንጓዴ አሻራ መርሃ ግብርም ኢትዮጵያ ተምሳሌት የሆነ ስኬታማ ተግባር ማከናወኗን አምባሳደሩ ገልጸዋል። በዚህ ታላቅ መርሃ ግብር ኢትዮጵያ በጥቂት ዓመታት ውስጥ ከ48 ቢሊዮን በላይ ችግኝ በመትከል ዓለምን ያስደመመ ተግባር ያከናወነችበት ነው ብለዋል። የአረንጓዴ አሻራ መርሃ ግብር በመላው ሀገሪቱ አረንጓዴ ስፍራዎች እንዲበራከቱ ማድረጉን አንስተው በዚህም ኢትዮጵያ ዓለም አቀፍ እውቅና እንድታገኝ አስችሏታል ብለዋል። የገቢዎች ሚኒስቴር ግብር ከፋዮች ለቅጣት እንዳይዳረጉ የታተመላቸውን ደረሰኝ ወደ ታክስ ማዕከላቸው በመሄድ እንዲወስዱ አሳሰበ። ልዩ መለያ ኮድ ያለው የእጅ በእጅ የሽያጭ ደረሰኝ ከጥር 1 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ ወደ ትግበራ መግባቱ ተመላክቷል። በሚኒስቴር መስሪያ ቤቱ የኮሚኒኬሽን ጉዳዮች ዳይሬክተር አቶ በፍርዱ መሰረት ጥር 1 ቀን 2018 ዓ.ም ጀምሮ አዲሱ ልዩ መለያ ኮድ ያረፈበት ደረሰኝ ብቻ ጥቅም ላይ እንደሚውል ገልጸዋል። ዳይሬክተሩ የደረሰኝ ህትመት የደረሰ ላቸው ግብር ከፋዮች ደረሰኞቻቸውን ወደ ታክስ ማዕከላቸው በመሄድ እንዲረከቡ አስታውቀዋል። ከተጠቀሰው ቀን ጀምሮ ማንኛውም ግብይት ሲፈጸም በአዲሱ ደረሰኝ መሆኑን ተገንዝበው ግብይት የሚፈጽሙ ግለሰቦች ወይም ድርጅቶች ጥንቃቄ እንዲያደርጉ አቶ ፍርዱ አሳስበዋል። መረጃው የገቢዎች ሚኒስቴር ማህበራዊ ገጽ ነው። ክቡራን ተመልካቾች ከካፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው አብሬያቸው የቆየሁት ክፍሌ ዓለሙ ነኝ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።